ለማገዝ ቃል ገባለሁ። ለብዙዎች ስንደርስ እንደነበረ በሱ በኩል ለብዙ ሚሊዮን ህዝቦች እንዳልደረስን ለአንድ ማስተር አብነት አለመድረስ ማለት ንፉግነት ነው። መልካም ሰው እንደሆነ ሁሉ ይመሰክራለሁ። ማስተር አብነት ግን እንደሚገባኝ ማጅራቱ ላይ ሰላም ጤና ይስጥልን። ውድና የተከበራችሁ የአዳም ቲዩብ ቤተሰቦች እንደምን ሰነበታችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሰላም ለሀገራችን፣ ሰላም ለህዝባችን፣ ሰላም ለሁላችን ይሁን። ሰላም እግዚአብሔር ከሁላችሁ ጋር ይሁን። እንዴት ናችሁ የአዳም ቲዩብ ቤተሰቦች? በዛሬው ዕለት ይዤ የመጣሁት ፕሮግራም ሰላም ቤተሰብ፣ ፕሊዝ ይህንን ቪዲዮ እስከ መጨረሻ ድረስ አዳምጡ። ዛሬ ስለ ስኮላርሺፕ ሳይሆን ስለ ወንድማችን ቸሩ ደጉ መልካሙ ዘር፣ ሃይማኖት፣ ብሔር ሳይለይ ወገናችን እየረዳ ያለ የድሃዎች አባት የምስኪኖች አባት ስለ ማስተር አብነት ለማውራት ነው የመጣሁት። ይሄ ወንድማችን ለሕክምና ወደ ቱርክ የሚመጣ ከሆነ በእነዚህ 3 ነገራቶች ለማገዝ ዝግጁ ነኝ። ስለዚህ ይህንን ቪዲዮ ኮፒ ሊንክ ሼር በማድረግ ወንድሜ ጋር አድርሱልኝ። በመጀመሪያ አላህ በረህመቱ በእዝነቱ ወንድማችንን አፍያ ያድርገው። እኔ ከምሰራቸው ስራዎች አንዱ ሜዲካል ቱሪዝም ወይም የጤና ቱሪዝም የሚባለው ነው። ብዙ ሰው ደግሞ ለሕክምና ወደ ቱርክ ይመጣል። አንደኛው ዋጋቸው ቀላል ስለሆነ ነው። ሁለተኛ ደግሞ ብቁ ዶክተሮች ስላሉ ነው። ሶስተኛ ደግሞ እንደነ አጅባዳም ሆስፒታል፣ ሜሞሪያል ሆስፒታል፣ ሜዲካና፣ ሜዲካል ፓርክ ያሉ ስታንዳርዳቸውን የጠበቁ ሆስፒታሎች ስላሉ ነው። ስለዚህ ወንድማችን ለሕክምና ወደ ቱርክ የሚመጣ ከሆነ እኔም በእነዚህ 3 ነገራቶች ለማገዝ ቃል ገባለሁ። አንደኛ በሆስፒታል ውስጥ በትርጉም እረዳዋለሁ። ሁለተኛ ደግሞ ድኖ ወደ እናት ሀገሩ እስኪመለስ ድረስ በቤቴ ውስጥ የሚያስፈልገውን ነገር ሁሉ አድርገለት አስታምማለሁ። ሶስተኛ ደግሞ ችዬ ሙሉ የሕክምና ወጪን ብሸፍንለት ደስ ይለኝ ነበረ። ነገር ግን ወደ ቱርክ መጥቶ በእነዚህ ሆስፒታሎች የሚታከም ከሆነ ከምከፍለው ብሩ መጠን ከ15 እስከ 20% ዲስካውንት ላደርግለት እችላለሁ። ማለት የፈለግኩት ይሄ ነው። ሰው የሚችለውን ነገር ነው የሚያደርገው። ስለዚህ እኔም ስልኬን ኢንቦክስ አደርግለታለሁ። እናንተም ይህን ቪዲዮ ሼር እያደረጋችሁ ወንድማችን ጋር አድርሱ ለማለት ፈልጌ ነው። ስለዚህ ሌላ ነገርም ካለ የምችለውን ነገር አደርግለታለሁ። እናንተም ባላችሁበት ሰላምታችሁ ይብዛ። መልካም ቀን። በበጎ አድራጎት ስራው የምናውቀው ወንድማችን ማስተር አብነት መታመሙን ሁላችሁም ሰምታችኋል። ዛሬ ስለመታመሙ ልነግራችሁ አይደለም የመጣሁት፣ መፍትሄ ነው ብዬ ስላሰብኩት ጉዳይ ላወራችሁ ነው። አሁን ማስተር አብነት እንደገጠመው አይነት የህመም ሁኔታ የገጠማት አንድ እህታችን ወደኛ ወደ ኢትዮጵያ የባህል ሕክምና መታ ነበረ። እህታችን ብዙ የዘመናዊ ሕክምናዎች አርግታ ነገር ግን መፍትሄ አታ ነበረ። ሰውነቷ በጥሩ ሁኔታ የነበረ ቢሆንም በህመሙ የተነሳ ሰውነቷ ከስቶ ጠቁራ ምግብ የሚባል ነገር አስጠልቷት አልጋ ላይ ቆይታ ነበረ። በአጋጣሚ እኛ ጋር መታ መፍትሄ አለ ወይ ብላ ጠየቀችን። በእኛም በሂል ኢትዮጵያ የባህል ሕክምና ከሚገኙ መድኃኒቶች መካከል አንዱን በመቀባት መልኩ የሚወሰደውን ሰጠናት። እህታችን በሳምንት ውስጥ ከዛ ሁሉ ከአመታት ስቃይና ህመም ተፈውሳ በአሁኑም ሰዓት በጥሩ የጤንነት ሁኔታ ላይ ትገኛለች። የታመመን የሚያድነው አላህ ሱብሓነሁ ወተዓላ ነው። ይሄ መድኃኒት ግን ለሌሎችም ለብዙ ሰዎች ሰበብ ሆኗልና ለማስተር አብነትም ለመስጠት እንደ ሂል ኢትዮጵያ የባህል ሕክምና ተቋም ዝግጁ ነን። የማስተር አብነት ያለበት ሁኔታ ያሳሰባችሁ በሙሉ ይሄ ነገር አላህ ሰበብ ሊያደርግለት ይችላል እና ይህን ቪዲዮ ሜንሽን አድርጉለት። አሰላሙ አለይኩም ወረሕመቱላህ። ሰሞኑን እንግዲህ መነጋገሪያ የሆነው የወንድማችን የማስተር አብነት ጉዳይ ነው። ማስተር አብነት በጣም ታሟል። እጅግ በጣም እግዚአብሔር እንግዲህ የሰው ፍቅር ይስጠ ነው ዋናው ነገር። ሰው በምኑ ይፈቀራል በምኑ ይወደዳል ብንል በመልካም ምግባሩ ነው እና መልካም ምግባሩ በተለያዩ እምነት ያሉ አካላት ሁሉ እጅግ በጣም ስለሱ እየጸለዩ እያለቀሱ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ውድ ልጃችን አብነት ያንተን ህመም ለእኔ ያድርግል። በእውነት ልቤ ተሰብሯል። ሰው ለሰው ጨለማ በሆነበት ዘመን ሰዎች ቆሸሹ ሳትል፣ ሰዎች ታመዋል ሳትጸየፍ መድኃኒታችን ኢየሱስ ክርስቶስን ለብሰህ እሱን አምነህ እሱ በሽተኞቹ ሲፈውሳቸው እንደነበረው ሁሉ ሳይጸየፍ አንተም እያበላሃቸው እያጠጣሃቸው ከእነሱ ጋር
የነበረው። መድኃኒት ኢየሱስ ክርስቶስን አምነዋለሁ። ነገ ተፈውሰ ለኢትዮጵያውያን ለተቸገሩ ሰዎች እንደነ ኢዮብ እንደነ አብርሃም እንደምደርስላቸው ክርስቶስን አምነዋለሁ፣ አልጠራጠረውም፣ ትፈወሳለህ። ሁላችሁም እግዚአብሔር ይማረ እያላችሁ ጧትና ማታ እንድንጸልይለት በክርስቶስ ፍቅር እማጸናችኋለሁ። አብነት አርአያ ማለት ነው። ብዙ ጥሩ ጎኖችን አይተናል። እግዚአብሔር ፈጽሞ የማረ ልጅ። በጣም የምትወዱኝ ከሆነ በጣም ለእኔ የምትጨነቁልኝ ከሆነ አሁን የምላችሁን ነገር እንድታደርጉ በትህትና ነው የሚጠይቃችሁ። ለእኔ በዚህ ሰዓት ምንም አይነት የገንዘብ እርዳታ ወይም ድጋፍ አያስፈልገኝም። ለእኔ በዚህ ሰዓት የሚያስፈልገኝ አሁንም ደግሜ የምነግራችሁ የኢትዮጵያ እናቶች ጸሎት፣ የኢትዮጵያ አባቶች ጸሎት፣ የወጣቶች ጸሎት፣ ሁሉም በየእምነቱ እንዲጸልይልኝ፣ ሙስሊሞች ዱዓ እንዲያደርጉልኝ ብቻ ነው የሚፈልገው። ከዚህ ውጭ ግን ሌላ ነገር የሚሆን ከሆነ ሌላ ህመም እየታመምኩባችሁ እንደሆነ በደንብ እንድትረዱልኝ እፈልጋለሁ። ከምንም በላይ እግዚአብሔር የእናንተን ጸሎት የእናንተን ልማና ሰምቶ እኔን እንደሚፈውሰኝ አምናለሁ። ለእኔ የሚያስፈልገኝ በዚህ ሰዓት ላይ ይህ ብቻ ነው። የብዙ ትውልድ አባት ያደርስ በጉልበት የሚወለዱ እነኛ አያራቶች ዳረ በኢየሱስ ስም የተጠበቀ ይሁን። ስኬታማ ሰው ምድሪቱ ታልፋ ደሰተ እንደ እንጀራ ይሆንልን። እግዚአብሔር በዚች ምድር ላይ በምትኖርበት ዘመን ሁሉ ለመከናወን ምክንያት የሚሆኑ የትኛውም የኦፖርቹኒቲ በሮች ይከፈቱ። ተከናወነ ማለት ሆነ። እውነት ለመናገር ከጠበቅኩት በላይ እኔ በጣም ነው ውስጤ የተንሰፈሰፈው። ሲናገር ስሰማው ከአቅሜ በላይ የሆነ እንባይ እየቀደመኝ አስቸግሮኛል። እግዚአብሔር ምሕረት ያወርድለት። ለምን እንደሆነ አላውቅም። በጣም ውስጤ ነው የተረበሸው። እንግዲህ ሰው የወደደው እግዚአብሔር የወደደው ነው ይባላል። መልካም ነገሩን አይተው እንደዚህ እንደወደዱት ሁሉ የመልካም ነገር ተቃራኒ የሆነው ደግሞ ክፉ መንፈስ በላያቸው ላይ ያደሩ ሰዎች ደግሞ ሲጠሉት እያየው ነው። እውነት ለመናገር አሁን ማስተር አብነት እናቶችን ቀና አደረገ፣ የታመሙትን እግራቸውን አጠበ፣ ደጋፊ የሌላቸውን ደገፈ። በተቸገሩ ሰዓት አደጋ ሲደርስ በሮ ደረሰ እንጂ ምን አደረገ? እንደው ምንስ ክፉ ነገር ታየበት? ለማንኛውም የደግ ነገር ጠላት ዲያብሎስ ያደረባቸው አካላት የሚሉትን እንስማ እስኪ። እኔ የዚህ ሰው ንግግር እስቲ አንድ ቪዲዮን ሰምተን እንመለስና ማለት ምን ልል ነው የፈለገው እኔ ትንሽ ስላልገባኝ ነው፣ እና የገባችሁ በኮሜንት አስረዱኛላችሁ። ታምም ያለው ጸልዩልኝ አለ ማስተር አብነት። እንዴ ለምንድን ነው ማለት ሁላችሁም በየእምነታችሁ ጸልዩልኝ ማለት ምን ማለት ነው? አንዱ ቢስት አንድ አይሱትም ነው። ይኸውልህ አንተም የምትጸልየው ሌሎችም የሚጸልዩ ጩኸት እንጂ ምንም አይነት ውጤት አያመጣም። በጣም በጠና ከታመምክ ብር ከሌለህ ብር ስጡኝ ነው የሚባለው። ብር ካለህ ደግሞ ሂደህ መታከም ነው ያለብን። በሽታ በሕክምና እንጂ በጸሎት አይደለም። ውሸት ነው። ስንት ነው ፈጣሪ? አንዱ ቢስት አንዱ አይስትም ነው በየእምነታቸው የሚጸልዩልህ። ስለዚህ ከታመምክ ገንዘብ ከሌለህ ብዙ ሰው ስትረዳ ነበረ። ገንዘብ እንዲሰበሰብልህ ሁላችን የበኩላችን ጥረት እናደርጋለን። ገንዘብ ካለህ ደግሞ ውጭም አገር ውስጥም የትም ሂደህ ታከም። ጸሎት ምናምን እያልክ ግርግር አትፍታ። እንግዲህ ቪዲዮ እንዳያችሁት ነው። ሰው በጸሎት እግዚአብሔር ሰውን አይምረውም። አቶ ነው ማለት ምን ልል እንደምችል ብዙ ግልጽ አይደለም ለኔ ለራሱ። ማለት ምን ልል ፈልጎ ነው ማለት እንዴት ሰው በጸሎት አይድንም? እንዴት እግዚአብሔር ሰውን አይፈውስም? ለሐኪሞች እውቀት የሰጠው እግዚአብሔር አይደለ ወይ? ከእግዚአብሔር ቁጥጥር ከእግዚአብሔር ሕልውና ውጪ የሆነ ነገር አለ ወይ በምድር ላይ? በእኛ ነፍስ ላይም ቢሆን እንደ ቀይ ባህር እስራኤላውያን ሲያሻግር አላየንም ወይ? በመጽሐፍ ቅዱስ ውስጥ እውር ስበራ አላየንም ወይ? ሽባ ስተረተር አላየንም ወይ? የሞተ ስነሳ አላየንም ወይ? ማለት ምንድን ነው ማለት አሁን ምን ለማለት ነው የተፈለገው አሁን ይሄ ነገር? ወይስ እንደው ነገሩ ከማስተር አብነት ጋር ይገናኛል ማለት? እኔ ብዙ ሰዎች በሱ ጉዳይ ላይ ኔጌቲቭ ነገር ሲናገሩ ሰምቼ አላውቅም፣ ግን የዚህ ሰው ንግግር በጣም ነው የገረመኝ። በቃ አንደኛ በጣም የእግዚአብሔርን ሕልውና በጣም እንዴት አድርጎ እንደተገነዘበው አላውቅም። ስንት እግዚአብሔር አለ ምናምን ይላል። አልገባኝም። እኔ ማለት ምን ልል ነው የፈለገው ሰውየው? እንደው እስቲ በኮሜንት አስረዱኝ እስቲ ወይ መልስ ስጡት እስቲ። በጣም የሚገርም ነው በጣም በእውነት
እዚህ ላይ አስተያየት መስጠት ራሱ በጣም ከባድ ነው። ማስተር አብነት እግዚአብሔር ከአንተ ጋር ይሁን፣ እግዚአብሔር ምህረቱን ይላክል፣ እግዚአብሔር ይፈውስህ፣ የደሆች አባት ነህ አንተ፣ እግዚአብሔር ከአንተ ጋር ይሁን። ሌላ ምንም ብለው ነገር የለም። የኢትዮጵያ እናቶች ሁሉ እውነት ለመናገር ሰው በዚህ ደረጃ ስረባረብል ሳይ ምን ያክል የሰው ልብ ውስጥ እንደገባ ምን ያክል ሰው ለአንተ እንደሚያስብ ማሳያ ነው። እና ምንም አትሆንም፣ እግዚአብሔር ይጠብቀሃል። የዚህ ሁሉ ሰው እንባ እግዚአብሔር ጋር ይደርሳል፣ እግዚአብሔር ፈውሱን ይልክልሃል። አይዞ በርታ ወንድማችን። ማስተር አብነት የሚባለው የከምባታ ልጅ ካንሰር በሽተኛ ነው። ካንሰር በሽተኛ ነው። ማስተር አብነት የከምባታ ልጅ ካንሰር በሽተኛ በኤድሳም ሹጣም ጉጣም ከጣጣ ሚስቱ ልጅ 2 መንታ ወለደች። ማስተር አብነት መታመምህን ሰምቻለሁኝ። በጣም ነው ያዘንኩት። እግዚአብሔር ደግሞ የሚወደውን ነው የሚፈትነው። ስለዚህ እኛም ጸልዩልኝ ብለሃል። እግዚአብሔርን በየቀኑ እንማጸናለን። ደግሞ ድነህ መተህ ካንተ ጋር ምስጋና የምናቀርብበት ጊዜ ሩቅ አይሆንም። እግዚአብሔር መድኃኔዓለም የልጆችህ አምላክ፣ የምትረዳቸው ደካሞች አምላክ፣ የምትረዳቸው በሽተኞች አምላክ ደግሞ ጥሎ አይጥልህም። ስለዚህ እኛም እንጸልይልሃለን። እግዚአብሔር ሕክምናህን የሰላም ያድርግልህ። ማስተር አብነት በጣም ነው ያዘንነው፣ በጣም ነው የተሰማን። የልፋትህን ውጤት እግዚአብሔር ደግሞ ይከፍልሃል። ትድናለህ በእርግጠኝነት። መልእክቴን ለማስተር አብነት አድርሱልኝ እባካችሁ። የተዋህዶ ልጆች እባካችሁ ስለ ማስተር አብነት ጸልዩ። ሌላው ይሄ በመጀመሪያ በትልልቅ አባቶች በመንፈሳዊ አባቶች ጸሎት ቢደረግልህ፣ የአንተ ጉዳይ እውቀት ባላቸው አገር ውስጥ ባሉ ዶክተሮች፣ ምሁራኖች ምርመራ ቢደረግ፣ ጸሎት ቢደረግ ወደ ሌላ ሀገር ከመሄዳችን በፊት ኢትዮጵያ ውስጥ በጣም ብዙ የማይታወቁ በሽታዎች የሚድኑባቸው በጣም ከፍተኛ የድነት ስፍራዎች አሉ። 1 ጸበል፣ 2 የአባቶች ምክር፣ 3ኛ ጸሎት። ስለዚህ ወንድሜ በደረሰብህ ፈተናና በደረሰብህ ህመም አዝኛለሁ። ስለዚህ አንተ ለሰዎች ትደክም ነበር፣ አንተ ለሰዎች ትጮህ ነበረ። በአንተ ህይወት ግን ማንም ሊቆጣጠረው የማይችል መከራ ስለደረሰብህ እግዚአብሔር አምላክ ምሕረቱን እንዲልክልህና እመቤታችን በቀደመው ቃል ኪዳኗና ጸሎቷ እንድትታደግህ የኔም ጸሎቴ ነው ወንድሜ። ሌላው ነገር ደግሞ እንግዲህ ለምን ህመሙን ደበቀ ስንል 2 አጠራጣሪ ነገሮች አሉ። እንደኔ እይታ ከሆነ ምናልባት የታመመው ህመም ከበድ ያለ ሆኖ ሰዎችም እሱን እውቅና ስለሰጡት በተለያዩ ሚዲያዎች ላይ የታወቀ ስለሆነ እንደው ነገሩን እያራገቡ ወሬ ከማውራት በዘለለ ምንም ጥቅም ላይሰጠው ይችላል እና የሚረዳው ጸሎት ነው። ጸሎት ይጠግነኛል፣ ይደግፈኛል፣ እንደምድንም ተስፋ አለኝ ብሎ ጸሎቱ ይሻላል በሚል እሳቤ አስቦ ሊሆን ይችላል። አንዳንዶች ደግሞ ይህ ሰው መልካም ምግባሩን የጠሉ አካላት ወይንም በመልካም ምግባሩ የሚቀድመን ከፊት ይቀድመናል፣ የእኛን ዝና ይጥልብናል ብለው ያሰቡ አካላት የሆነ አደጋ አድርሰውበት ይሆናል የሚል ጥርጣሬም አለ። እሱ ወደፊት የሚወጣ ይሆናል። አሁን እንዲህ ብሎ መናገርም ይከብዳል። ስለዚህ ከሁለቱ ያለፈ ላይሆን ይችላል። ማስተር አብነት ግን እርዳታ አልፈልግም ብሏል። እኔም ሪስፔክት ሰጥቼዋለሁ። አያገባኝም፣ አልፈልግም ብሎኛል። መልካም ሰው እንደሆነ ሁሌ መሰክራለሁ። ማስተር አብነት ግን እንደሚገባኝ ማጅራቱ ላይ ሽጉጥ ያነጣጠሩበት ይመስለኛል። ካለ መረጃ ካለን ካሰባሰብነው መረጃ ማስተር አብነት ሌሎችም ዞር በሉ ተብለዋል። ግን የኢትዮጵያ ሕዝብ እንዳይነቃም ቀስ እያሉ የሚያስወጧቸው። ልጄ በጣም ነው የምትወደኝ፣ በጣም ነው የምትወደኝ። እንዲህ ፊቴን አሳይቼ አግኝቻት ሰላም ብዬ ገና እንኳን ጊዜ ሰጥቼ ሳልቀመጥ ተነስቼ ደግሞ አስቸገረ ከተባለ ያንን ሰው በአካል ማግኘት ስለምፈልግ ተነስቼ እሄዳለሁ። This is a special video message for my brother and one of the amazing human beings I've ever come across, Master Abinat. I've heard that you're not feeling well, you are sick. Rabbi Isaha Fayisu, Inshallah. Ya Allah, give him a shifa, shower your blessing upon him, make him feel better. Ya Allah, take away any difficulties. Ya Allah, give him a better health. Ya Allah, we all praying for him. Ya Allah, give him a shifa and
better recovery as quickly as possible. He's a lovely and amazing person. We all need him. Ya Rabbi, he has served the communities. Ya Rabbi, he has helped and poor, needy people. He has been devoting his entire life to help the communities and poor, needy people. Whenever is required from him, he has served the communities. Ya Allah, he's going through a difficult time. He's not feeling well. Ya Allah, give him a better shifa. Ya Rabbi, we are praying for him, asking for his better recovery. Ya Allah, make him feel better. Ya Allah, give him a shifa. Ya Rabbi, give him a shifa. Ya Allah, help him. Ya Allah, we love him. Ya Allah, we support him. Ya Allah, we want to see him better so that he can continue and serve communities. Ya Allah, give him better recovery. Ya Rabbi, please, we are all praying for his better recovery. Amen. በመጨረሻም የምለው ነገር አንድ መልካም ሰው ከማምለጡ በፊት የሁሉም የጸጸትና የእግር እሳት ከመሆኑ በፊት አቅም ያላቸው ሰዎች ለምሳሌ ቱርክ ከመጣ እኔ ልረዳው እችላለሁ ያለው ወንድማችን ፈጣሪ ለሱም አብዝቶ ይስጠው። እንዲህ አይነት ቀና ልቦና ያላቸው አካላት አሉና የህግ ጠበቃውም ወንድማችን ማስተር አብነት በሱ ምክንያት ለብዙ ሰዎች እንደደረስን ሁሉ እሱ ከሰዎች አሰባስቦ ከኛ አሰባስቦ ለብዙ ችግርተኞች እንደደረሰ ሁሉ አሁን ደግሞ እኛ ለአንድ ማስተር አብነት እንዴት መድረስ ያቅተናል ያለው ነገር ውሃ የሚያነሳ ነው። በጣም ልንበረታ ይገባል። በእውነት ለመናገር እኔ እንጃ አንጀቴን እንደበላኝ። ጋይስ ለማስተር አብነት መጸለይ ያለብን ሁላችንም። እኔ እንግዲህ አልሰማውም ነበረ። አንድ ቀን አስታውሳለሁ ወደ ቲክቶክ አዋርድ ሁላችንም ሄደን ማስተር አብነት የተናገረው ነገር እውነት ልቤ ላይ ትንሽ ከበድ ብሎኝ ነበር። ጠይቄውም ነበረ ደህና ነህ ወይ ብዬ ማለት ነው። በጣም ተጨናንቄ ነበር የዛኔ ከመድረክ ሲወርድ ማለት ነው የተናገረው ቃላት ማለት ነው። እና አሁን ደግሞ ጸሎታችን ያስፈልገዋል ጋይስ። የሰው ጸሎት የህዝብ ጸሎት እንደሚሰራ እኔ ራሴ በግል አይቼዋለሁ። አንድ ሰው ሲጸልይና 1 ሚሊዮን ህዝብ ሲጸልይ እግዚአብሔር ከምታስቡት በላይ ይሰማል፣ በጣም ይሰማል። እና ለማስተር አብነት እንጸልይለት፣ የሚፈልገውን ነገር እንዲያገኝ፣ መንገዱ እንዲያቃናለት፣ ጤናው እንዲመልስለት፣ እድሜ እንዲሰጠው። ይህ ወርቅ የሆነ ልዩ የሆነ ሰው እዚህ ምድር ላይ ኖሮ ማለት ነው ከራሱ በላይ ብዙ ሰዎችን እንዲያግዝ ሁላችንም መጸለይ አለብን ማለት ነው። እውነቴን ነው የምላችሁ። እሺ። እና ብዙዎቻችሁ ደግሞ እየተጨናነቃችሁ ያላችሁት ማስተር አብነት እንደነገራችሁም አትጨናነቁ ብሏችኋል። ቢካዝ የእናንተ ጭንቀት ምን እያመጣበት ነው መሰላችሁ? እሱም ጭንቀት እያመጣበት ነው። መጨናነቅም የለበትም፣ እንደውም መደሰት ነው ያለበት። ማስተር አብነት እስካሁን ላደረጋቸው ነገሮች ሴሌብሬት ነው ማድረግ ያለብን፣ እንደውም መሸለም ነው ያለባችሁ። ደስታ ላይ እንዲቆይ አዎንታዊ የሆነ አስተሳሰብ ላይ እንዲቆይ በተቻለን አቅም ማድረግ ይኖርብናል ማለት ነው። ሰፖርት የምናደርገው በዚህ ዓለማዊ ነገር ብቻ ሳይሆን በመንፈሳዊ ነገር ነው። እኛም ሰዎች ነንና ዓለማዊ አቅማችን ዝቅ ያለ ነው እውነት ለመናገር ቢካዝ ከዓለማዊ በላይ መንፈሳዊ ይበልጣል። ስለዚህ መንፈሳችን ላይ ሰርተን የማስተር አብነት መንፈስም እናስተካክለውና ቀጥ እንዲል እንዲቆም ህይወቱ እንዲቀየር ጤናማ እንዲሆን እንጸልይለት ሁላችንም ተንበርክከን ማታ ማታ ከመተኛታችን በፊት ማለት ነው። እወዳችኋለሁ። ግን አይሆንም፣ እግዚአብሔርም አያደርገውም። ያጠርፈዋል፣ ይጠፋል፣ ወደ መጀመሪያ ማንነቱ ይመለሳል። ከኛ የሚጠበቀው ቪዲዮ ሰርቶ ለእያንዳንዱ ቦታ እንዲደርስ ማድረግ ነው።